የሴት ልጅ ክብር ለወንድ ልጅ ሞገስ ነው ወዳጄ። ሴት ባፈጣጠሯ የፍቅርና የስሜት መገለጫ ናት። ልቧ የመራትንም በትህትና ታከናውናለች። ይሁን እንጂ ስሜት አንዳንዴ ወደ ስህተት ጎዳና ሊመራት ይችላል። ወንድሜ ሆይ በዚህ ጊዜ እጅህን ከማንሳት ተቆጥበህ በምህረትና በይቅርታ ጥላነት እያለፍካት መኖር ይጠበቅብሃል። በጽናት ወደ ልቦኗ እንድትመለስና የጥበብን ብርሃን እንድታስተውል የብርታት ምርኩዝ መሆን አለብህ እንጂ መፍረድና ማስፈረድ የለብህም። ወንድ ነህና አንተም ኃይልና ቁጣህን ካልገታህ የምትገነባው አካል ይናዳል፣ የሰላምህም መሠረት ይናወጣል። ሁኔታዎች ከአቅምህ በላይ ቢሆኑ እንኳ ገለል በል እንጂ በአንደበትህ ወይም በድርጊትህ የሴትነት ወርቋን በፍጹም አትስበረው። ባፈቀርካት ጊዜ ተንበርክከህ የገለጽክላትን ክብር በጸብ ሰዓት በደካማ ጎኗ ገብተህ ቅስሟን ሰባብረህ በንብርክክ አታስኪዳት። ምክንያቱም የተሰበረ ሴት እንባ ወደ ሰማይ ይጮኻል፣ ፈጣሪም ስለ ስብራቷ ይበቀልሃል ወዳጄ። የወንድ ልጅ ክብሩ ሞገሱና ድምቀቱ ሴት ናት። ሴትንም በበደል የተለያት ወንድ ክብሩንና ሞገሱን ያጣል፣ ስሙም ይጎድፋል፣ እድሉን ይነጠቃል፣ ልፋቱም ከንቱ ይሆናል። ይሄ ቀልድ እንዳይመስልህ፣ አለስልሶ የፈጠራት ጡንቻዋ ነውና ባላሰብከው ጊዜ ላይ አጠናፍሮ ይጥልሃል። ጉልበትና ኃይል የተሰጠህ ሴትን በፍቅር እየመራህ እንድትጠብቃት ነው። ስለዚህ ሴትን ከነጉድለቷ ታግሰህ እንደ ዕንቁ ያዛት። እጅህን ሳታነሳባት በፍቅር ተንከባከባት። በበጎነትህና በጥበብህ የልቧን ቁልፍ ጠብቅ። ወንዶች ሆይ በዕድሜ ዘመናችሁ ሁሉ ለሴት ልጅ እነዚህን 5 ሚናዎችን በልባችሁ ቀረጹላት። እህትህ ስትሆን መከታና የማይናወጥ ጠበቃህ ናት። እናትህ ስትሆን የሕይወትህ ምንጭ ሙሉ ዓለምህ ናት። ጓደኛህ ስትሆን የምትደግፍህ ንጹሕ ወዳጅህ ናት። ሚስትህ ስትሆን የአካልህ ክፋይ የነፍስህ ሙላት ናት። ልጅህ ስትሆን የነገ ተስፋህ የመኖርህ ትርጉም ናት ወዳጄ። ሴት እንደ ለም መሬት ናት። የዘራህባትን ዘር አብቅላ አፍርታና አባዝታ የምትመልስልህ ናት። ሴት እንደ ጽኑ ጎጆ ናት። የትውልድ መመስረቻ፣ የማህበረሰብ ማስተባበሪያ፣ የፍቅር ሻማ ናት። ጥሩ እንድታጭድ ጥሩን ዝራባት። ክፉ ከዘራህባት ክፉን ታጭዳለህ ወዳጄ። ሴት የምትጎለውና የምትባዝነው አንተ ጎድተህ በሰበርካትና ሜዳ ላይ አሳልፈ በጣልካት ጊዜ ነው። ከጎንህ በቅፍህ ባለች ጊዜ ሳታሳዝናት በፍቅርና በምግባር ልትመራት የፈጣሪ አደራ አለብህ። በአካልና በስሜት ስስ ብትመስልም የሴት ልጅ ጡንቻዋና ኃይሏ የፈጠራት አምላኳ መሆኑን መቼም አትዘንጋ። ሴት ልጅን ስታከብር አምላኳ እንዳከበር ካስብ። ሴት ልጅን ስትንቅና ስታዋርድም የፈጠራትን አምላክ እያስከፋህ እንደሆነ አስብ። የሴትን ስብራትና በደል ፈጣሪ አይቶ ዝም አይልምና ምን ጊዜም ሴትን አክብር። የፈጠራትንም አምላክ ሕጉና ቃሉን ጠብቅ። ዘላለም ተሾመ እንዳዘጋጀው፣ በለጠ ሸቴ ዘሀገረ ኢትዮጵያ እንዳቀረበው